ሰላም ሰላም ጤና ይስጥልን እንዴት ናችሁ? ኢንጂነር ሎል ነኝ። በዛሬው ቪዲዮ ስለ ኤክስፓንሽን ጆይንት እና ስለ ኮንስትራክሽን ጆይንት ያላቸው ልዩነት ምንድነው የሚለው በስፋት እንመለከታለን ማለት ነው። ኢንጂነሮች፣ የዩኒቨርሲቲ ተማሪዎች ይህንን ቪዲዮ ላይክ፣ ሼር፣ ሪፖስት በማድረግ ለብዙሃን ተደራሽ እንዲሆን አድርጉት ማለት ነው። እስኪ እያንዳንዱን ነገር ዲቴል እናወራበታለን። በመጀመሪያ ኤክስፓንሽን ጆይንት በሁለቱ ፓኔሎች መሃል እንደምታዩት ኢንቴንሽናሊ ጋፖች ይፈጠራሉ ማለት ነው። ያ ጋፕ በምን ራበር በሆነ ማቴሪያል ፊል ይደረግና እንደዚህ ሲል ይደረጋል ማለት ነው። ኤክስፓንሽን ጆይንት ጠቀሜታው ምንድን ነው? ስትራክቸሮች በቴምፕሬቸር ሊሆን ይችላል በሎድ ኤክስፓንድ እና ኮንትራክት ያደርጋሉ ማለት ነው። ይሄ ኤክስፓንድ እና ኮንትራክት በሚያደርጉበት ጊዜ ፍሪ ሌንግዝ ማግኘት አለባቸው። ሙቭመንት ይኖራል ማለት ነው። ይህን ሙቭመንት አብዞርብ ለማድረግ ኢንቴንሽናሊ የተፈጠረ ጋፕ ነው ይሄ ኤክስፓንሽን ጆይንት የምንለው። ራበር ወይም ኮምፕረስድ የሆነ ማቴሪያል የተጠቀምንበት ዋናው ምክንያት ደግሞ ኤክስፓንድ በሚሆንበት ጊዜ ኮምፕረስድ ሆኖ ሪጅድ የሆነ ሳርፌስ እንዳያገኘው ይጠቅማል ማለት ነው። ሁለተኛው የኤክስፓንሽን ጆይንት ኤክስፔሪየንስ ያለው ደግሞ ምንድነው? ሎንግ ሪቴኒንግ ዎሎች ላይ ነው። ይሄ የምታዩት ቦሌ አካባቢ የቀረጽኩት የመንገድ አካፋይ ሪቴኒንግ ዎል ነው ማለት ነው። እዚህ ሪቴኒንግ ዎል ላይ ቨርቲካሊ የምታዩቸው ጥቁር ነገር ይታያቸዋል። ያው እነሱ ኤክስፓንሽን ጆይንት ናቸው፣ ክፍተቶች ናቸው። እነሱ ክፍተቶች ኮምፕረስድ በሆነ ማቴሪያል፣ ኮምፕረስድ ሊያደርግ በሚችል ማቴሪያል ፊል ይደረጋሉ ማለት ነው። ስለዚህ ዲዩሪንግ ሃይ ቴምፕሬቸር የሚመጣውን ኤክስፓንሽን አብዞርብ ለማድረግ ይጠቅመናል ማለት ነው። ይሄ የምታዩት ደግሞ ብሪጅ ላይ ነው። ብሪጅ ላይ ቴምፕሬቸር በሚኖርበት ጊዜ እንደዚህ ኤክስፓንድ ሲሆን እንደዚህ ይሆናል፣ ኮንትራክት ሲሆን እንደዚህ ይሆናል። ስለዚህ ይህንን ጋፕ በእንደዚህ አይነት ሙቭመንት ፊል ሳያደርግ ለረጅም ጊዜ ብሪጃችን እንዲያገለግል ይረዳናል ማለት ነው። ብሪጅ ላይ በእንደዚህ አይነት መንገድ እንጠቀመዋለን ማለት ነው። ኤክስፓንሽን ጆይንት ባይኖር ምን ሊፈጠር እንደሚችል ይህንን ቪዲዮ ይዩት። ኤክስፓንድ ሲያደርግ ይሄው አያችሁት፣ በሁለቱን ያገናኘውን ነገር ፌል አደረገ ማለት ነው። ሌላ ወይ ሞከረ፣ ኢቨን እንደዚህ ኤል ሼፕ አድርጎ ሁለቱን አገናኛቸው። አሁንም ኤክስፓንድ ሲያደርግ እዚህ ጋር ፌለር ተፈጠረ ማለት ነው። የግድ ምን ማድረግ አለበት? ኤክስፓንድ ሲያደርግ ስፔስ፣ ፍሪ ስፔስ፣ ኢሎንጌት የሚያደርግበት ስፔስ ይፈልጋል ማለት ነው። ይሄንን ነው ኤክስፓንሽን ጆይንት የምንለው ማለት ነው። ኤክስፓንሽን ጆይንት ላይ የምንጠቀመው እንደዚህ እንደ ራበር ታይፕ ያላቸው ልክ እንደዚህ ኮምፕረስድ የሚሆን ማቴሪያል መሆን አለበት ማለት ነው። ይህንን ሪጅድ ካደረግነው አሁንም ፌለሪቲው ይገጥመናል ማለት ነው። ይህንን ስፔስ ወይም ኤክስፓንሽን የሚመጣውን አብዞርብ ለማድረግ የሚያስችለንን ጋፕ መፍጠር መቻል አለብን። በቀጣይ ቪዲዮ ስለ ኮንስትራክሽን ጆይንት በስፋት እናያለን ማለት ነው። ቪዲዮን ላለማርዘም ቀጣይ ቪዲዮ እንዲደርሳችሁ ይህንን ቪዲዮ ላይክ፣ ሼር፣ ሪፖስት በማድረግ ይከታተሉ።